ያከብራል። ወንዳ ወንድ ነው፣ ኮስታራ ነው፣ ልፍጥፍጥ አይልም። ሴቶች ነው በርካታ ሴቶች እህቶቻችን ሌላ የሚታለሉት ነገር ጸጉሩ ሲያምር፣ ቁመናው ሲያምር፣ አለባበሱ ሲያምር፣ ጂም ይሄዳል፣ ጸጉሩ እንደዚህ ይጠቀልላል። መጃጃል የለባቸውም ሴቶች እህቶቻችን። ጸጉሩን አበጥሮ ምናምን ይሄ ብሎ የሚወጣ ሰው ሲጀመር ኮስታራውን ሰዓት የለውም፣ የሚሰራውን ሰዓት የለውም። ሲሽሞነሞን ጊዜውን አያጠፋም። ወንዶች የሚውልበት ቦታ ይሄዱ። መልኩ እንጀራ አይሆንም። መልኩ ልጅ አያሳድግም። መልኩ የትምህርት ቤት አይከፍልም። መልኩ ቤት አይሰራ፣ መኪና አይገዛ፣ ምንም አያደርግም። ቁመናው ደረቱ እንደዚህ ብሎ ጂም ይሰራል እኮ እንትን ያደርጋል እኮ። አስተሳሰቡን ነው ማየት ያለባት። ለምን ምንም ይሁን ሴት ልጅ ከማን ጋር ህይወቷን እንደምትኖር ስትመርጥ መጀመሪያ ማየት ያለባት ሰውየው ራሱን ይወዳል ወይ? ራሱን የሚወድ ወንድ ስራውን ይሰራል፣ ራሱን ያከብራል፣ ቤቱን ያከብራል፣ ህይወቱን ያከብራል። ወንዳ ወንድ ነው፣ ኮስታራ ነው፣ ልፍጥፍጥ አይልም። እነሱ ግን ሄደው የሚቆራኙት አንዳንድ ቀን እኮ ሁላችንም በስተት እንደዚ አይነት ቦታ እንወድቃለን። ስንነቃ ግን እየሮጥን ነው የምንወጣው። እኔ እኮ ወደዋለሁ። ምኑን ነው የምትወደው? ረሃቡን? ምኑን ነው የምትወደው? ዱላውን? ምኑን ነው የምትወደው? አቢዩዝ የሚያረጋትን ነገር እሷ እየሰራች እሱ ተጋድሞ የሚበላውን፣ ተጋድሞስ ባይበላ ሌባ የሆነውን ምኑን ነው የምትወደው? ማለት የፍቅር ሚኒንጉን መረዳት መቻል አለበት። ፍቅር አያጎሳቁል፣ ፍቅር አያስርብ፣ ፍቅር አይሳደብም፣ ፍቅር ዲስሪስፔክት አያደርግም። ይሄ እንግባና የፈጣሪን ቃል ራሱ እንተርጉመው። በፍቅር ውስጥ ያለ ወንድ ሚስቱን አያጎሳቁል። በፍቅር የጠገበች ሴት የሚወዳትን ያገባች ሴት ፊቷ ያስታውቃል። በጣም ያሳዝናል የሴት እህቶቼ አመለካከት። የምትወጂው ጥሩ የሚያኖርሽን ነው እንጂ የምትወጂው መልኩን ምናምን ቁመቱን አይደለም። ምን አገባንኛ እንዴ? እንትን እኮ አይደለም በየቀኑ ይዘነው ፋሽን ሾው አናሳይም ማለት ምንድን ነው ጥቅሙ? እሱ ሴት ልጅ ብልጥ ከሆነች የምትቀመጥበት የምታርፍበት፣ ልጆቿ ነገ የሚኖሩበትን ነገር ነው ካልኩሌት የምታደርገው። እዚህ ውስጥ የሚገነባ ህይወቱን የምትገነባ የሚያበረታት፣ ውጭ ሂጂ ስር የሚላት፣ በርቺ የሚላት እንዴ ለልጆች ምን አይነት አባት ነው ብላ የምታስበው። በስህተት ደግሞ ከገባን 1 2 3 ሳንቆጥር ቶሎ ብለን መውጣት እንጂ እንዲህ አይነት ቀልድ የለም። በዚህ ጊዜ ውልድ ነው የምናበላሽ። ትክክል እንደሆነ በጣም ነው ማከብረሽ። ከምር አንደኛ እኛ ሰዎች ስንባል የምንሸወድበት ነገር አሁን ላይ ከሆነ ሴቱም ምላሳም ወንድ ስለሚወዱ ወንዱም ደግሞ ቆንጅዬ ሴት ስለሚወድ እና ስለሚወድ አብዛኛው ሁሉንም ማለት ሳይሆን አብዛኛው ምንድነው የምናደርገው? ወንዱ ምላስ ላይ ተፈተፍ ይላል፣ ሴቱ መሽሞን ሆኖ ላይ ተፈተፍ ይላል። ያ ትዳርና ህይወት አይሆንም። ሲክስ ፓክ እህል አይሆንም፣ ጤፍ አይሆንም፣ ዘይት አይሆንም፣ ልብስ አይሆንም። እኔ አሁን ወደል ሞዴል ነኝ። ኧረ እንደው በወላዲቱ ኧረ እባክህ ይሄ በስተት ነው። ይሄንን ከንስለነዋል። ይሄ ለሴቶች ነው። በርካታ ሴቶች እህቶቻችን ሌላ የሚታለሉት ነገር